ሰላም የቴንኪ አወርስ ቤተሰቦች፣ በዛሬው ቪዲዮአችን አንድ ደቂቃ በማይሞላ ጊዜ ውስጥ እንዴት የአማርኛ ኪቦርድ በዊንዶውስ ላይ ኢንስቶል ማድረግ እንደምንችል እናያለን። እኔ የምጠቀመው ዊንዶውስ 11 ነው፣ ነገር ግን የዛሬ ለዊንዶውስ 10 ተጠቃሚዎችም ይሰራል። ይህ መንገድ እጅግ ፈጣን፣ ተመራጭ፣ እንደገና ደግሞ ምንም አይነት ሶፍትዌር መጫን አይጠበቅባችሁም። በመጀመሪያ ዊንዶውስ አይኮናችን በመጫን ሰርች ባራችን ላይ ላንጉጅ ብለን ሰርች እናደርጋለን። በመቀጠልም የመጀመሪያውን አማራጭ ወይም ኤዲት ላንጉጅ የሚለውን እንመርጣለን። አድ ላንጉጅ የምትለውን በተን እንጫናለን። ከዛ የሚመጣልን ሰርች ባር ላይ አምሃሪክ ብለን ሰርች በማድረግ ቋንቋውን ከመረጥን በኋላ ኔክስት እንለዋለን። ከዛ ኢንስቶል እናደርገዋለን ማለት ነው። አለቀ። ከዚህ በኋላ በሰከንዶች ውስጥ ኢንስቶል እስከሚሆን መጠበቅ ብቻ ነው። እንግዲህ አማሪክ ኪቦርድ ሰክሰስፉሊ ጭነናል። አሁን WPS ኦፊስን ከፍተን ቴስት እናድርገው። ብላንክ ዶክመንት ክሬት እናደርጋለን። ከዛ በመጀመሪያ የምጽፍበትን አማሪክ ፎንት መርጣለሁ። እንግዲህ ጉግል ላይ አማሪክ ፎንት ብላችሁ ሰርች ብታደርጉ እጅግ ብዙ ፎንቶች አሉ። የፈለጋችሁትን መርጣችሁ መጠቀም ትችላላችሁ። እኔ ለአሁኑ ኖኪያ ፒዮር ሄድላይን የሚለውን ፎንት መርጫለሁ። በመቀጠል ከእንግሊዝኛ ኪቦርድ ወደ አማርኛ ኪቦርድ ታስክባራችን ላይ ቋንቋ ምልክት በመጫን ወደ አማርኛ ስዊች ማድረግ ትችላላችሁ። እንግዲህ አማርኛ መጻፍ ችለናል ማለት ነው። ሌላ ግን ማስተዋል ያለባችሁ ነገር የዚህ ኪቦርድ አጻጻፍ ከፓወር ግዕዝ አጻጻፍ ይለያል። በመሆኑም የዚህን ኪቦርድ አጻጻፍ ሙሉ ማኑዋል ለማግኘት ስክሪኑ ላይ የሚታየውን የቴሌግራም ቻናል በመቀላቀል ማግኘት ትችላላችሁ። መልካም ጊዜ። አመሰግናለሁ።